ሁለተኛው ጥያቄ ቤተሰባችን ላይ የደረሰ ትልቅ ችግር አለ። እሱም እህታችን ታማ ቁርአን ሲቀራባት ሰው ጋራ ቁርአን የሚቀራበት ሰው ጋር ወስደናት ይሄ ሰው ቁርአን ከቀራባት በኋላ እሷ ለፈለፈችው ገሌ የተባለ ሰው ሲህር ሰርቶባታል፣ እዚህ ቦታ አስቀምጦታል፣ ሲህር ሰርቶባታል፣ በሽተኛ እንድትሆን አድርጓታል ብሎ ተናገረ። በዚህ የተነሳ ቤተሰቦቻችን ሁሉ ብጥብጥ ብለዋል። ብዙ ሰዎችም ተጋጭተዋል። ከዚህ አንፃር ሸሪዓው እንዴት ያየዋል የሚል ጥያቄ ነው። ይህ ጥያቄ በሐቂቃ እኔም አዲስ አበባ ያለው በጣም በሚገርም መልኩ በብዛት የምጠየቀው ነገር ነው። ምክንያቱም የአብዛኛው ሰው ችግር ሆኗል ማለት ይቻላል። ይሄም ሰበብ የሆነው አንዳንድ ጊዜ ሩቅያ ሸርዒያ የሚያደርጉት ወንድሞች በጂን በተለከፈ ሰው ላይና እንደዚሁም የአይን ችግር ያለበት ሰው ላይ ቁርአን የሚቀሩት ሰዎች የጂንን ጠቅላላ ባህሪና የሸይጣንን ተንኮል የማይረዱ ወይም ደግሞ በእድሜያቸው ለጋ በእውቀታቸውም ጠባብ የሆኑት ልጆች ሸይጣኑን ወይም ታማሚውን በሚያናገሩበት ጊዜ የሚለፈልፈውን ነገር እያካበዱ ሲነግሯቸው እውነትም ገሌ የተባለ ሰው ነው ሲህር አሰርቶብኝ ለዚህ በሽታ የበቃሁት የሚል ድምዳሜ ላይ ይደርሱና ይሄ ቤተሰብ ከዛ ቤተሰብ ጋር ይህች ልጅ ከዛኛው ሰው ጋራ ለየት ያለ ከበድ ያለ ገዘፍ ያለ ብጥብጥ ውስጥ ይገባሉ። ይሄ ሰበቡ ምንድነው? የሸሪዓውን መሰረት ሐሳብ ያለማወቅ ነው። አላህ Subhanahu Wa Ta'ala አንድ መሰረት ተናግሯል። ወልካፊሩን ሁሙል ካዚቡን ብሏል። በአላህ የካዱት አካሎች ውሸታም ብሎ ዝም እንደነሱ የለም ብሏል። በአላህ የካዱ አካሎች ማለት ሸይጣኖች ናቸው። የሰውን ልብ ገብተው በመወሰፍ ወንጀል ለማሰራት ፍላጎት ያላቸው الذي يوسوس في صدور الناس من الجنة والناس እነዚህ ሰዎች የተለያዩ መረቦችን በመዘርጋት ሰውና ሰው ተጣልቶ ችግር ላይ እንዲወድቅ ጥረት አድርገው ሳይሳካላቸው ሲቀር መቼም ዓላማቸው ሰው ማጣላትና በመካከል ችግር መፍጠር ነውና كما قال الله عز وجل إنما يريد الشيطان أن يوقع بينكم العداوة والبغضاء شيطان የሚፈልገው በመካከላችሁ ጥላትነትና አለመግባባት እንዲሰፍን ነው እንዳለው ይሄንን ተንኮል መገንዘብ ይኖርባቸዋል። አንድ ሰው በሸይጣን ሊለከፍ ይችላል፣ መሰል ጅን ሊነካው ይችላል፣ ሲህርም ሊደረግበት ይችላል፣ አይንናስም በአይንም ሊወጋ ይችላል፣ ችግር የለውም። ላኪን መድኃኒታችን በእጃችን ነው። አንድ ሰው እህቱም ሚስቱም ልጆቹም ራሱም ጭምር እንዲህ አይነት ችግር ካጋጠመው ቁርአን ወደሚቀሩት ሰዎች ቀጥ ያለ ሄዶ እነሱን ፍለጋ መዞር የለበትም። ይሄ በተለያዩ ወቅቶች እያሳሰብኩ የነበረው ነገር ነው። ለምንድነው እናንተ የትም ቦታ ቁርአን ቀሪ ያለ ያላችሁ ልጆቻችሁን ይዛችሁ የምትዞሩት? ቁርአኑ እናንተ ጋር አይደለም እንዴ? የቂን ካላችሁ ቁርአን ሽፋእ ነው ሊማ ፊ الصدور ልብ ውስጥ ላለው መድኃኒት ነው። ይሄንን መድኃኒት እጃችሁ ላይ እያለ ለሌላ ቦታ ሄዳችሁ ለሌላ ሰው መብቱን ሰጣችሁ ያውም አንዳንድ ጊዜ ዕውቀት የሌላቸው ሰዎች ይሄንን ስራ ይረከቡና ዝብርቅርቅ ያለ ሐሳብ ይዘው ይመጣሉ። በጥቅሉ ሲህረኛ ነች፣ እዚህ ቦታ ቀብረዋል፣ እንዲህ ደግመውባችኋል፣ እንዲህ አድርገውባችኋል እያሉ የሚያወሯችሁ ሰዎች በጂን አንደበት ነው እየተናገረችው ያለችን ብትባሉም አትመኑ። ለምን? አንደኛ ይሄ ጂን እናንተ ጋር የመጣው ለዙልም ነው። ዛሊም ሁሉ ጊዜ የሚፈራው የለውም። በውሸት ብዙ ነገሮችን ይሰራል። ገንዘብ ሊቀማችሁ ይችላል፣ ክብር ሊገፍ ይችላል፣ ስልጣናችሁን ሊያጎድፍ ይችላል። ዛሊም ሐቅ የለውም፣ ውሸት እንጂ እውነትም አያወራም። حتى ورد في الحديث عند البخاري أن النبي صلى الله عليه وسلم قال صدق ولكنه كذوب. إبليس مأتو أبو هريرة قال رضي الله تعالى عنه يصدقون ገንዘብ ለመስረቅ ሙከራ አድርጎ ነብያችን አለይሂ ሰላቱ ወሰለም በሰጧቸው ጥቆማ መሰረት አቡ ሁረይራ ረዲየላሁ ተዓላ ዐንሁ ምን አደረጉ? ይሄንን
ሸይጣን በቁጥጥር ስር እንዲያውሉት አደረጉ ልክ ሲይዙት ሁለተኛ የለመደኝ ማልመጣም ብሎ ለፍልፎ ለቀቁት እንደገና ያዙት ሁለተኛ አልመጣም ብሎ ለፍልፎ ለቀቁት ሶስተኛ ሲይዙት እንደማይለቁት ሲያቅ ሸይጣን ምን አለ አንድ ነገር ላስተምርህና ለቀቀኛል ምን አያተል ኩርሲ አላሁ ላ ኢላሃ ኢላ ሁወ አልሐዩል ቀዩም ይሄንን ከቀረህ ጅን ሰይጣን የሚባል ነገር አይቀርብህም ብሎ ነገራቸው አቡ ሁረይራ ለነብዩ አለይሂ ሰላቱ ወሰለም ሄደው ሲናገሩ قال النبي صلى الله عليه وسلم صدق ولكنه كذوب እዚህ ላይ እውነቱን ነው ግን የመጨረሻው ሸታም እኮ ነው ስለዚህ ይህቺ በሽተኛ የተናገረችውን ወይም ደግሞ ያው ሸታሙ ሸይጣን የተናገረውን ይዛችሁ እህቶቻችሁ ጋር መጣላት የለባችሁም ወንድሞቻችሁ ጋር መጣላት የለባችሁም ካማችኋቸው ማስረጃ ሳታገኙ በቂ የሆነ ምልክት ሳታገኙ ካማችኋቸው ከጠረጠራችኋቸው ወንጀል ከሰራችሁባቸው የውመል ቂያማ የሰገዳችሁትን የጾማችሁትን ኸይር የተባለውን ስራችሁን ሁሉ ተሳስበው ይቀበሏችኋል ሸይጣንን ማመን የለባችሁም ነው ይህ አይነት ብጥብጥ ሸሪዓው የሚደግፈው ብጥብጥ አይደለም ይሄ በሽታ በእናንተ ብቻ የተጀመረ አይደለም ድግምት መደገም ከመቀኞቹ በድግምት መለከፍ በእናንተ ብቻ የተጀመረ አይደለም ነብያችንንም አለይሂ ሰላቱ ወሰለም ኩፋሮቹ ይሁዶቹ ተመቅኝተዋቸው ሲህር አድርገውባቸዋል ስለዚህ ምንም መጨናነቅ የለባቸውም ነብያችን ሲህር ሲደረግባቸው ቁል አዑዙ ቢረቢናስ ቁል አዑዙ ቢረቢል ፈለቅ ቀሩ ቁል አዑዙ ቁል ሁወላሁ አሐድ ቁል አዑዙ ቢረቢናስ ሙዐዊዘተይንና ሱረቱል ኢኽላስ ሲቀሩ ሙሉ በሙሉ ለቋቸዋል በኢዝኒላህ ዐዘ ወጀል እናንተም ይለቃቸዋል እንዲህ አይነት ነገር ውስጥ እንዳትገቡ አሳስባለሁ በጥቅሉ የሚታመን ነገር አይደለም